ሰውስታብስ ሻራፕ ጀመር አብዚ ዘጌት ማለት በጣም ነው የሚያስቀኝ። ይሄ ክሊፕ አለ ሶሪ የሚለጠፈው ክሊፕ ነው አይደለም? ሶሪ የሚለጠፈውማ ሌላ አለ። ጠፋን ነገር ይመስልሽ ጀመርን እኮ በቃ ነገር ይመስልሽ ዳሪ ዝም በል አይ ከነኝ በእኛ እንዴት ስትልኩ እንዴት ናችሁ ምናምን ስትል ፕሮፌሽናል ምን ያህል አኖይንግ አያውቅም ብዙ ሰው እንዴት ናችሁ። ለማንኛውም ዛሬ በአብርሽ ዘጌት ተመልሰናል። ለማንኛውም ቅድም ሌላ የኖስታልጂ የሆነ ዘፈን አየና ድንገት ይሄ ደግሞ መጣልንና ልጅ እያለው ማለት ነው ይሄ ዘፈን ቲቪ ላይ ሲመጣ በጣም ነበር ጓጉቼ የማየው። ክሊፑን ወደው ነበር። ክሊፑን ትዝ አይልም? ኦ ማይ ጋድ የኔ ክሊፕ አንደኛ ማን እንደው ታውቂያለሽ? ልትል እንደዚህ ክሊፕ እንትና ፀሐይ ይከታል ጠይቅም ምናምን ሰበድ ይስማኛ ክሊፕ አለው እንዴ ክሊፕ ነው ሆነች ያ ባንጓዴ ትታያለሽ። እሱ አይደለም እናት አይደለም እንትን ነው ይሄ እየወለወለ ምናምን እንትን ሚላት ነው እኮ ዳዲ ካንቺ ደግ አፍቅር እኖራለሁ አይደለም ይሄ ባንጓዴ በቀይ ምናምን መሰት እየደነሰ ነው እንደ ማይክል ጃክሰን አይደለም። ልጅቷ ነው ባንጓዴ ምናምን አፍ ነው አይደው የሀገር ፍቅር መሰለኝ። አይገን እሱ ነው ለወቀው መስዊሽ ስማሙ ፈስከዱስ። ለማንኛውም ወደ አብሪሽ ዘጌት ይሄን ስንጨርስ ቼክ እናደርጋለን። ንገረኝ እንደ ሄሜለን ነው መዛፍ ነው ንገረኝ በጣም ትዘለመ ክሊፕ ኦ ማይ ጋድ እንዴት ነው ትዘዋይለ አምባስ አብሪሽ ዘጌት ሳደስ በጣም ነበር ደስ የሚለኝ የከተማና የገጠር ትዛለኝ በደንብ ዴክስ አዚች ዴክስ ላይ ነው አይደለም ቀይነች አስቀብቶት ነው ሄሌባ በፈረስ አዋ አይወድለት ነበር ይንክሊ። ሁለቱም እኮ ሃይ ክላስ ሰዎች ናቸው በነገራችን ላይ ሃይ ክላስ ሰዎች ናቸው። ፈረስ አለ የመኪና ዴክስ አለ። አይገርም እቺ መኪና እኮ እስካሁን አለች። አዎ ትንሽ ደስ ይለኛል ባያውት ቁጥር እንትን ሁለቱም ሎ ክላስ ቢሆን ሁለቱም በእግራቸው ሲሄዱ ነበር የሚታየው። ምንም ልዩነት የላቸው ማለት ገጠሩ እንትኑ ሁለቱም በእግራቸው ሲጓዙ ነበር የሚያሳየን። መኪናና ፈረስ አያሳየን። ያኛው ባዶ እግሩን ያስደርግ ነበር እና ትዘይሳ ከጓደኞቿ ወዶ ነበር ይለኝ ዩኒፎርም ደግሞ አንድ አይነት ነው። አብሪሽ ዘጌት ሁሉ ግራ የተጋባ ስቶከር ይሆን ሁሌ እንዲህ ብሎ ነው የሚያየው። እኔ ወደዋለሁ እንግዲህ ማረም እንድነቴ ልትሻና ዳርኩ ባይዘው በጋጥታ መጥቼ መንገሬ ሁልጊዜ ታማላው አንቺ መንገሬ ለአዚ የምን ምኩ ቀጥታ መጥቶ ይገረጥ እንዲህ መጥቶ ደግሞ እንዲህ ራስ ሲሮጥ ፍቅሬ በቀጥታ ፍቅሬ መስሻ ፍቅሬ ነገር ወድጄ እኮ ነው አንቺ ጋር መኖር ሙቪ እንድታርጊ ተከፍ እንዴት ዳይሬክተር ፍቅሬ በቀጥታ ነይቤት ሁልጊዜ ታማላው አንቺ መንገሬ ኮምፓሪዝኑ በጣም ነበር የምወደው ማየት ወድጄ እኮ ነው አንቺ ጋር መኖር አንቺ ጋር መኖር ወፍራም የሀብታም ቤት የድሮ የሀብታም ቤት እኔ ያውንም የሀብታም ቤት እኔ ሶፋ ጨርቅ ይመስላል በሰዎች ታምቼ ምን አንቺ ከማራ ብጠፋ መርጣለሁ መከራ ቢመጣ በሰዎች ታምቶ ነው እርሷን ከመቼው ነው? ቆይ ኮቱን ላልቀየረም እኮ አይደለም አያልገባኝ ምን ብለህ ነው የሚያሙት ወደዳት እኔ አንቺ አይደለም ድሮ ትዝሻል ብዙ ክሊፕ ላይ እኮ የሰው አሜት እኮ ጭንቀት ነበረው። አዎ ግን ሰው እንዴት አይማቸው መሀል መንገድ ላይ ነበር ዝም ብለው ሰው ሀራስ ነው ያደረጉት ናይ ያለ በሰዎች ታች አሚዎቹ ነዚህ እዚህ ጋር እየዘፈነላት ላላሙ እንደኛ እንኳን ንገስ ምንናምቄ ሳኖር እንደሰው አንድ ሞመንት ላይ ነው ይኸውልህ የተከሰተ ትናንትና አይተህ ዛሬ ነግራት
አይደለም ዛሬው ነው እኮ ኮታ አልቀየረም እኮ አሙ እየነገራት ነው ለደደው እዚህ ጋር በጣም የክፍለ ሀገሩ ልጅ ይዩስ አብርሽ እኮ እንዲህ ምናምን ይላል። የክፍለ ሀገር ይኸውልሽ ልጁ አልተጠጋም። እኔ ይደብረኛል። ሴት ልጅ ራስ አላረግም ብሎ ነው በዚህ ጨፋሪ አይደለም ኳርጋት ተብሎ ምን ሲያመጣው እና ይቅርታ አንዴ ብሎ መጥራት ይችላል ወይ? ኦኬ ይቻላል። ይቅርታ አንዴ ብትል ይቅርታ አንዴ ይባላል። አሁን መንገድ ሙዬ ምናምን አንዴ ሙዬ በጣም እኮ የሚያስጠላ ቃል ሙዬ በጣም የሚያስጠላ እንትን ይቅርታ አንዴ ሰው ማናገር ከፈለክ ሪል ለማናገር ከሆነ ፐርፐዝ ማለት ነው ማናገር ፈልገው እውነት ኢንተረስትድ ነው ከሆነ ፖላይትሊ ሰውን ማናገር በጣም ነው የሚቻለው። ሙዬ ማማዬ ብለህ ግን ያ ግን ፖላይት ልሆንልህ አልችልም። የሆነ ነገር ካለ እሙዬ ለምን እኔ ፐርሰናል እሙዬ የሚለው ነገር አንዴ ላናግርሽ ይበልሽ አንዴ ይቅርታ ላናግርሽ እሺ እየሄድሽ ነው ወደዚህ አንዴ ይቅርታ ላናግርሽ አንዴ ላናግርሽም ቶን ራሱ መለየት አለበት። ማታውቀውን ሰው የምታናገርበት ዝም ብለህ ያገኘውን መንገድ ላይ የምታናግርሽ አንዴ ላናግርሽ ቢለኝ እሺ ማናገር የሌለውን ይቅርታ አንዴ ላናግርሽ ቢለክ እሺ ምንድን ኢቭን መንገድ ላይ አንዳንድ እንትን ወረቀትና የሚሰጡ ሰዎች እንዴት ነው የሚሉት? ከነሱ እኮ ማየት ይችላል። አንዴ ይቅርታ ብለው ነው እንትን የሚሉት ወይ ይቅርታ አንዴ እንትን እንበል ነው የሚሉት። እነሱ ምንድነው የሆነ ነገር ሊሰጡ እኮ ነው አንዴ ታውሪናለች ምን እንደዚህ አይደለም የሚሉት ነው እንጂ ማማዬ ነይ እስቲ አንዴ ላስተዋውቅሽ ከዚህ እንደሆነ አይሉ ረዱ በጣም ግራ ገባኝ። ሌላ ቀን እናወራለን በሰፊው አስጨነቅሽኝ። ጎበዝ እንዴት ጨፋሮቼ ነበር የሚያደርጉት። አይተውታል ሲከታተላት አብርሽ ግን የሌለም እኔ ቤቱ ሰፈሩ ነው ልጅዋል ማለት ሰፈር አይነካትም ለፊያ ላይ አይሻ እንትን አይ ቦዘን መኪና ይደገመ ያና ክሬዲቶች ነው ለመስራ ቤቷ የአማርኛ ድራማ ላይ ነገረኛዋ የቢሮ እሷን ማርያም ጸጉሯ ኮቷም ነው ይተራራ በጣም አስለር ነው እያሰበች እኮ ነገሩን እያሰበች ያኛው ማላገው ይመስላል እንደዛ አላወቅሽም የነዚህ ግን ልጅዋል እኔ እንደዚህ ነው ልጅዋል
ቶፕ ቪው ማስታወቂያ ኦ ማይ ጋድ የእንትኑ የክፍለ ሀገሮች ሰዎች ደስ ይላል። እነሱ ሞር ደስ ይላል። አብርሽ እኮ በጣም ጎትቶ ተጋቶ እኮ አብርሽ ሁሌ እንደዚህ ነው። ወይ ራሱን ሊያጠፋ ይዝትብሃል ወይ መኪና ይደገማል። አንፕሬዲክቴብል የሆነ ሰው ፊቴ እንዲህ ዝም ስላለና ስቲል የሆነ ደም ውስጥ እንትን ሰው ፊቱ እንትን ይመስላል። ግን ካለችው ቤቱ ወስዶ የሚገላት አይነት ሳይኮ ፊት ነው ያለው። ይዘይ ንገሪኝ ለዋቃው መልስሽ ንገሪኝ እኔ መሆንሽ ንገሪኝ ያለኝታ። ኦኬ ለማንኛውም አብራችሁን ስለነበራችሁ እናመሰግናለን። እየገባችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ባይ